ሰላም የኒሊ ፈርቲሊቲ ሴንተር ቤተሰቦች እንዴት ናችሁ? በዛሬው የንወይ ፕሮግራማችን አንድ እንግዳ ይዘንላችሁ ቀርበናል። የዛሬው እንግዳችን ሜዲካል ዶክተር ስትሆን ኒውትሪሽን፣ ፊትነስ እና ስኪን ኬር ላይም አጉልታ ትሰራለች። በቲክቶክ ስሟ ዶክ ሁ ሊፍት በመባልም ትታወቃለች። ዶክተር እንዴት ነሽ? እንዴት ናችሁ? ሰላም ነው ወይ? እግዚአብሔር ይመስገን። ሳምንትሽ እንዴት ነበረ? ጥሩ ነበር፣ ምንም አይልም። በጣም ደስ ይላል። እንግዲህ ቲክቶክ ላይ ትታወቂያለሽ፣ ኒውትሪሽን፣ ስኪን ኬር እና ፊትነስ ላይም ትሰሪያለሽ እና እንዴት ነው እስኪ ወደዚህ የገባሽው? በጣም ኢትስ አ ሎንግ ስቶሪ ግን ፊትነስ እና ኒውትሪሽኑ ላይ ከድሮ ጀምሮ ኢንተረስት ነበረኝ። ግቢ ራሱ እየነበርኩኝ ማለት ነው እና ሰከንድ ይር እየነበርኩኝ በጣም ወፍራም ነበርኩ። አክቹሊ ማይ ሆል ላይፍ ላይክ በጣም ኦቢስ ነበርኩኝ እና ዴን ሰከንድ ይር ላይ ስፖርት ጀመርኩኝ። ዴን ስፖርት ስሰራ እና አመጋገቤን ሳስተካከል ላይ ያየሁት ለውጥ ነበረ እና ብዙ ያንን ነገር አቺቭ ለማድረግ በጣም ብዙ መንገድ ይጫለው ላይክ መሆን የሌለባቸው ላይክ በጣም ኤክስትሪም ዳይቶች ኢንቴንስ የሆኑ ወርክአውቶች ምናምን ባለማወቅ ማለት ነው። ዴን ከራሴ ኤክስፒሪየንስ እና ዴን ኮርሶችን ከወሰድኩ በኋላ ካየሁ በኋላ አይ ዋንትድ ላይክ ሰዎችን ለመርዳት ላይክ ሃርድ ዌይ መሄድ የለባቸውም እንደዛ በዛ ወይ ሲሆን ላይክ ጤናማ በሆነ መንገድ መሄድ እንደሚችሉ ለማስተማር ዴን በዚህም አድርጌ መስራት ጀመርኩኝ። ያው ፊትነሱንና ሜዲካሉን ጀግል አድርጎ ላይክ እኩል ለማስኬድ በጣም ይከብዳል በጣም ግን እስኪ አም ትራይ ማይ ቤስት ሁለቱንም እንትን ለማለት ማለት ነው። በዚህ መሰረት ነው የገባሁት። ዶክተር ያው እንዳልሽው ዋናው የኛም የፖድካስቱ ዓላማችን የተለያዩ ማህበረሰቦችን ለማስተማር ነው፣ ጤናቸውን ከመጠበቅ አኳያ በብዙ ነገር ነው እና አንዳንድ ከማህበረሰቦችን ደግሞ የመጡ ጥያቄዎች ነበሩ በፊትነስ ላይ በተመለከተ እና ዛሬ እሱን ለመጠየቅ ነበር እንድንመካከርበት ነበር። ዳኪ እና ወደ ጥያቄያችን ንግባና ወደ ስነ ተዋልዶ ስንመጣ ያው ጥንዶች ወደ ፕሬግነንሲ ጆርኒ ላይ ሲገቡ እንዴት ነው የአኗኗር ዘይቤያችሁ ማስተካከል ያለባችሁ? ምን ማድረግ አለባችሁ ብለሽ ታስቢያለሽ? እኔ ብዙ ጊዜ አሁን ክላይንቶችም የምነግራቸው ነገር ነው ላይክ ኢደር ላይክ ለማርገዝም ማሰቡ ገናም ሆኑ ለሁሉም ላይክ ቤዚክ የሆነ ኤዱኬሽን የምሰጣቸው እንደዚህ ኮንሲቭ ለማድረግ ወይ ልጅ ለመውለድም ሆነ ለመኖር ከማሰባቸው በፊት እራሳቸው ላይ ከ6 ወር እስከ 1 ዓመት መስራት አለባቸው ጤናቸው ላይ ማለት ነው። ሶ በጣም ብዙ ጊዜ የምናየው ሆስፒታል ውስጥ የእርግዝና ጊዜ ኮምፕሊኬሽኖች እንደዚህ ኮንሲቭ ለማድረግ ሲሞክሩ የሚኖረው ስትራግል ምናምን የሚመጣው ከአኗኗር ዘይቤ መበላሸት ነው ወይም ደግሞ ትክክለኛ አኗኗር ዘይቤን ካለመጠበቅ ነው። ይሄም ማለት ኒውትሪሽን ወይ ስነ አመጋገባቸውን፣ እንቅስቃሴ፣ እንቅልፍ አሁን ሰው ብዙ ጊዜ ኔግሌክት ያደርጋል ግን አዲኬት እንቅልፍ በጣም ኢትስ ኢምፖርታንት እና ስትረስ ማኔጅመንት ሶ ሞር ላይክ እኔ ዌልነስ ላይ ነው ምሰራው አይደል ላይክ ዴርስ ፊትነስ ኒውትሪሽን እና የቆዳ ሶ ኢቭን አሁን ስትረስን ሳነሳልሽ የቆዳ ላይ እንኳን ብናይ አብዛኛዎቹ ከፕሮዳክት እናዝላቸዋለን ምናምን ነው እንጂ ማለት ነው ላይክ በደንብ ዲቴል ስጠይቃቸው ሂስትሪ በቃ በቅርቡ የሆነ ሀዘን ከገጠማቸው ምናምን ላይክ ቆዳቸው ላይ በቃ ላይክ ስትረስ ብዙ ነገር ነው የሚያዛባው ከፈርቲሊቲም በቃ ኦልሞስት the whole body ማለት ነው እና እነዚህ ነገሮች በጣም እንትን መስጠት አለባቸው። አመጋገብ፣ ኤክሰርሳይዝ፣ ስትረስ ማኔጅመንታቸውና እንቅልፋቸው ላይ ማለት ነውና ሶ ሜታቦሊክ ሄልዳቸው ላይ ሁለቱም ናቶሊ ሴቷ ብቻ ደግሞ አይደለች ሶ ወንድ ሴትም ማለት ነው ራሱ ላይ መስራት አለበት። የሰውነት የስብ መጠን መቀነስ እና ጡንቻቸው ላይ ደግሞ በደንብ እንዲጨምሩ በአጠቃላይ ባዮማርከሮች አሉ ደም ውስጥ ያሉ ሊፒድ ፕሮፋይል የስብ መጠን እንደዚህ አይነት ነገር ማርከሮች አሉና እነሱንም በደንብ ቼክ እያደረጉ ሰውን ቼክ ሲያደርግ የሚያየው ጀስት ምን ያህል ኪሎ ስንት ነው ብቻ ነው። ኪሎ BMI ሙሉ ጤናን አይነግርም። ሶ ይሄንንም በደንብ ማየት አለባቸው። ከቻሉ ላቦራቶሪ ሄዶ ኤቭሪ 6 months ሙሉ ምርመራ ማድረግ እንዳልኩሽ ደግሞ የሰውነት የስብ መጠን ስንት ነው፣ የሰውነት የመስል ማሴ ስንት ነው። ይሄ በጣም ሎንጄቪቲ ላይ ይሄ ወደፊት የሚኖርሽ ኑሮ ላይ የዛሬ 60 ዓመት ሊሆን ይችላል ምን አይነት እናት አያት ነው የምትሆኚ የሚለው ራሱ በጣም ዲቴክት በጣም እና እኔ የምመክራቸው እነዚህ ነገሮች በደንብ እንትን እንዲሉ እንደውም ቅድም ከነሳሽው ፖይንት ላይ ስለ እንቅልፍ ጋር ስንመጣ ብዙ ሰው በጣም ድቤት እያደረገበት ነው። አንዳንድ ቦታዎች ላይ 8 hours ስሊፕ በቂ ነው የሚላሉ፣ አንዳንዳችሁ ደግሞ 7 ሰዓት አለ 6 ሰዓትን በቂ ነው፣ አንዳንዱ ደግሞ 2 ቀን 3 ቀን ብትተኙ ችግር የለም የሚል ብዙ ኮንትራዲክት የሚያደርጉ ፖይንቶች ይነሳሉ። እና ዶክተር ካንቺ እይታ የሰው ልጅ በአማካኝ በቀን ስንት ሰዓት ቢተኛ ጥሩ ነው ብለሽ ታስቢያለሽ?
እንዳልሽው ነው። በጣም ብዙ ዲቤት አለ እዚህ ነገር ላይ እና በእኔ እይታ ከ7 ሰዓት እስከ 8 ሰዓት እንቅልፍ ቢያገኝ ጥሩ ነው። በቃ አላገኝ እንኳን ላይክ 6 ሰዓት ቢሆን ጥሩ ነው። በዚህ ሬንጅ ቢሄዱ ጥሩ ነው። ከምንም በላይ አሁን ሰው እናት ሰዓቱን ብቻ አይደለም ደግሞ ማየት ያለበት፣ ተኝቶ ሲነሳ ያ ሰው እረፍት ይሰማዋል ወይ? የእውነት ተኝቶ የተነሳው አንዳንዴ 9 ሰዓትም 10 ሰዓትም ተኝተሽ ትንሽ you feel so exhausted ምናምን ነገር ግን እቺ ተኝተሽ ደግሞ የሚኖርሽ የሆነ ተኛው የእረፍት ስሜት ደግሞ ሊሰማሽ ይገባል። ላይክ ስሊፕ ጀስት እንትኑ ብቻ አይደለም፣ ቁጥሩ ብቻ አይደለም፣ ኳሊቲ ኦፍ ስሊፕ እንዴት ነው የእንቅልፍሽ ኳሊቲው እንዴት ነው የሚለውን በጣም ይወስናል። which is በነጋታው ኤግዞስትድ ነው የምትሆኚው፣ ሪፍሬሽድ ነው የምትሆኚው። ይሄ ደግሞ ከአኗኗርም ዘይቤ ጋር በጣም ይገናኛል እና ለእኔ እይታ እንደዚህም ሆኖ ፕላስ ደግሞ የሆነ ዲስአዲኩዌት የሆነ ስሊፕ አግኝቶ ከዛ ደግሞ that they feel rested ነገር የሆነ ረፍት ይሰማቸዋል የሚለው በጣም ቦታ መስጠት አለበት። እውነት ነው። ይሄ ብዙ ጥያቄ የተነሳበት እንትን ነበርና አይ ቲንክ የተመለሰላቸው ተመልካቾቻችን። ሌላኛው ደግሞ ቦዲ ማስ ኢንዴክስ ላይ ነበረ። ባላንስድ ሲሆን እንዴት ነው ፈርቲሊቲ ላይ የሚያመጣው ለውጥ አለ ወይስ ቦዲ ማስ ኢንዴክስ ምንም ጥቅም የለውም የሚልም አለና እሱንስ እንዴት ታያለሽ? ቢኤምአይ አሁን ቅድም እንዳልኩሽ ነው። ኦፍ ኮርስ ላይክ አንደኛው ሰውነታችንን ላይክ ኢደር ዌት ሎስም ዌት ጌንም በይም ኦር ደግሞ ኖርማሊ አንድ ሜዠርመንታችን ቢኤምአይ ነው የአንድ ሰው ግን ግሮስ ነው ይሄ። ምክንያቱም አሁን አንዳንድ ቦዲ ቢልደሮች ብታያቸው መስል ማሳቸው በጣም ከፍተኛ ነው። ስለዚህ ቢኤምአያቸው ሲሰራ በጣም ከፍ ይላል፣ ግን ሰውነታቸው ስብሳዊ መስል ነው ያለው። ኦቨር ሊሆን ይችላል ማለት ነው። ከ25 በላይ ምናምን ሊሆን ይችላል። እነሱን አሁን ኦቢስ ነው ኦቨርዌት ነው የምንላቸው። እዚህ ላይ ነው ያ ነገር የነገርሽ ፓራሜትር የሚመጣው። ግን ቤዚክ ግን ቢኤምአይ ያስፈልጋል እንደ አንድ ቱላችን ነው እና ፎሎ አፕም ስናደርግ አንድ ሰውም ራሱን አሰስ እንዲያደርግ ከምንመክርበት አንደኛው ቢኤምአይ ነው እና ኦፍኮርስ አንደኛ የምናየው እሱን ነው። ከዛ በኋላ ተጨማሪ እነዚህ ኢንቨስቲጌሽኖች እና እንትኖች ይመጣሉ ማለት ነው እና በጣም ፋክተርም አለው እንዳልኩሽ። አሁን ኤክስትሪም ኬዞች ላይ አሁን የነገርኩሽ ላይ ካልሆነ ኖርማል ሰው ቦዲ ቢልደር ያልሆነ ኖርማል ህይወቱን እንትን እያለ ያለ ሰው ላይ እነዚህ ነገሮች በጣም ኢንዲኬተር ናቸው። ባይ ዘ ዌይ ዲስ ፈርቲሊቲ ላይ ኢደር ላይክ በጣም አንደርዌትም ሲሆን ከ18 በታች ሲሆንም ኦቢስም ሲሆኑ ወይ ኦቨርዌትም ሲሆኑ ኦቪሌሽን ላይ ምናምን እነዚህ ሆርሞናል ቼንጅ ላይ በጣም ፋክተር አለው እና እሱም እንደዛ ነው። ከፈርቲሊቲ አልፎ ደግሞ ሜንስትራል ሳይክል ላይ የሚያመጣውስ ችግር ምንድን ነው? እንዳልኩሽ ነው አንደርዌት ሲሆኑ ክብደትን በጣም በሚጨምሩበት ሰዓት ላይ ሜንሰስ የወር አበባ ላይ ለውጥ እንትን ከመጣ ፈርቲሊቲ ላይም ያመጣል ማለት ነው። ሶ ኢደር ወይም አንዳንድ ጊዜ ኦቪሌት ማድረግ በጣም አሁን ስትሪክት ዳይት ላይ ሲገቡ ይሄ እኔ ላይም ኤክስፒሪየንስ አድርጌው ስለማቅ ነው። የሆነ ሰዓት ላይ ክብደት በጣም ለመቀነስ ፈልጌ በቀን አንዴ ነበር የምበላው። አንዴ መብላት አይደለም ደግሞ ላይክ ትክክለኛ ማክሮኒውትሪየንቶችን አላስገባም ነበርና በጣም ራሴን ጎዳው። በጣም ኢንቴንስ ኤክሰርሳይዝ ነበር የምሰራው። በአንዴ ነው ዌቴ የቀነሰው። ግን የወር አበባ አላየውም ወደ ስንት ወር 4 ወር ምናምን ነገር በጣም ጤናማን ባልሆነ መንገድ ለመቀነስም ሲሞክሩ እንደዚህ አይነት ነገር ያመጣል። የወር አበባቸው ላይም ክብደት ቀንሱ ሲባል ሰው ሾርት ከት ነው የሚፈልገው። ስፔሻሊ ደግሞ አሁን እንደዚህ የፈርቲሊቲ ጆርኒያቸውን ሲጀምሩ በቃ ቶሎ ቀንሰው ያንን ነገር ከማየት ጉጉታቸው የተነሳ የማይሆን አይነት አቀናነስ ላይ ይገባሉና ይሄን ደግሞ በጣም ሊጎዳቸው ይችላል። በጤናማ መንገድ ቢሆን ይመከራልና ሜንሰሳቸው ላይ በጣም አፌክት ያደርጋል። ይሄ የወር አበባቸው ላይ አፌክት አደረገ ማለት ደግሞ ያው ፈርቲሊቲ ላይም አፌክት ማድረጉ ኤግዛክትሊ። በጤናማ መንገድ ነው ሰው መቀነስ ያለበት። በጣም ጥሩ። ሌላኛው ትልቅ ኢሹ ደግሞ አመጋገብ ላይ ነው። ምን አይነት ንጥረ ነገሮችን ብንጠቀም ይመከራል? ቫይታሚኖች ውስጥ ምን አይነት ናቸው? እነዚህም ደግሞ በደንብ ቢነካበት ጥሩ ነው። ምክንያቱም አንዳንድ ቦታ የምንሰማው ነገር ሌላ አመጋገብ አይነት ስታይል ብትከተሉ ነው፣ ሌላ ቦታ ደግሞ ሲኬድ ደግሞ ሌላ ነገር ነው የምንሰማው እና እንዴት ነው እሱ ጋርስ? አመጋገብ ላይ አሁን ከእርግዝና በፊት አሁን ለምሳሌ ለማርገዝ የሚሞክሩ ብለን እና እርጉዝ ደግሞ ሆኖ ገና ኤርሊ ፕሬግናንሲ ላይ ብለን እንክፈላቸው፣ እንደዛ አድርገን እናያቸው። ከእርግዝና በፊት እንዳልኩሽ አንድ እናትም አባትም የራሳቸውን ዝግጅት ማድረግ አለባቸው።
ሰውነታቸው ላይ አመጋገባቸው ላይ ምናምን ባላንስድ የሆነ አመጋገብ መመገብ አለባቸው። ሶ አንደኛ ኢቨን ፎሎ አፕ ላይ ብታይ ለእርጉዝ ከመሆናቸው በፊት ከ6 ወሩ በፊት እና እስከ 12 ሳምንት ደግሞ ካረገዙ በኋላ የፎሊክ አሲድ ሰፕሊመንት ይሰጣቸዋል። ምክንያቱም እነዚህ ኒውራል ቲዩብ ዲፌክት ምናምን የሚባሉ ሜዲካል ኮንዲሽኖች አሉ ኢንፋንቱ ላይ ልጁ ላይ የሚከሰቱ ማለት ነው። ሜቢ እንትን ብለሽ ከሆነ አላውቅም። እንደዚህ ነገር አለ። ይሄ በቃ ባይ ዲፎልት ይሄ ሰፕሊመንት ማግኘት ፕሪናታል አሁን በጣም አብዛኛው ሴት ነው የምትወስደው። እውነት ነው። በጣም ብዙ ኒውትሪየንቶች ውስጡ ስላሉት ማለት ነው። የኛ አመጋገብ አይተሽው ከሆነ ካልቸራል አሁን ለምሳሌ ጤፍ እንጀራ በጣም ብዙ ኒውትሪየንት ነው ያለው ለምናገር ካርብ ነው ማጆሪቲው፣ ግን ፋይበርም አለው ውስጡ ኒውትሪየንቶች አሉት አይረንም አለው ምናምን። ግን አብዛኛውን እኛ ካርብ ቤዝድ ነን። ሳህናችን ላይ ፕሮቲን አለ ወይ ፋይበር አለ ወይ አትክልት፣ አሁን እነዚህ ሚነራል ቫይታሚኖች አብዛኛውን እነዛ እንትን ላይ ነው የሚገኙት ፋይበር አትክልት ላይ። እንትናችን እንዴት ነው ባህላችን እንዴት ነው ያንን ኢንኮርፖሬት ለማድረግ ሳህናችን ሲታይ እንዴት ነው ቬጂቴብል አለ ካርቡን ፕሮቲን እንደዚህ አድርጎ የመመገብ ቴንደንሲያችን በጣም ዝቅተኛ ነው ብዬ ነው የማምነው። እና አመጋገብ ላይ ከእርግዝና በፊት አንደኛ የፎሊክ ሰፕሊመንቶችን መውሰድ አለባቸው። ሁለተኛ አሁን በነገርኩሽ መሰረት አመጋገባቸውን ማድረግ አለባቸው ማለት ነው። ሌላው አይረን ነው። አንድ ሴት የአይረን እርግዝና ውስጥ ሆና አይረን ዴፊሽንሲ ኮመን ነው። ፊዚዮሎጂካል አይረን ዴፊሽንሲ ሊኖር ይችላል። ላይክ የደም ቮሊዩሙ ብለድ ቮሊዩሙ ስለሚበዛ የአይረን መጠኑ ሊያንስ ይችላል። ይሄ ፊዚዮሎጂካል ዋይዝ ነው። የሆነ ሳለ ይስተካከላል። ነው አይረን ይሰጣቸዋል ቼክ ተደርገው አብዛኞቹ እንደዛ ስለሚሆን ማለት ነው። ግን አመጋገቧ ላይ አይረን ሪች የሆኑ ምግቦችን ብታደርግ አሁን እኔ ሰፕሊመንት እንዳለ ሆኖ ግን ደግሞ በምግብም እንደዚህ አድርገው በነገርኩሽ ፕሌታቸውን እንደዛ አድርገው ኒውትሪየንታቸውንም ማግኘት ይችላሉ ፎከስ አድርገው ማለት ነው። ሌላው ቫይታሚን ዲ ነው። እሱን ያው አብዛኛውን ቤት ውስጥ ስለሆነ እንትን የምንለው ቫይታሚን ዲ አብዛኛው ሰው ዴፊሽንት ነው ባይደው ማለት ነው። እንደዛ ሰፕሊመንት መውሰድ ራሷን ማዘጋጀት ዴፊሽንት ከሆነች፣ ምክንያቱም ቫይታሚን ዲ በጣም ትንሽ ኮምፕሊኬሽኑ ትንሽ አይደለም ብታይ ላይ ፀጉር መነቃቀል አለው ሆርሞናል ኢምባላንስ ያመጣል ምናምን እና የራሱ ስላለው እሱም ደግሞ ሞር እንትን ማድረግ አለባት። የፀሐይ ብርሃን ማግኘት ምግብ ውስጥ እንቁላላውን ጥሩ ቫይታሚን ዲ ያለው እነዚህ ነገሮችን እንትን መጠቀም ይኖርባታል። ወንዱም አንድ ላይ ነው ይሄ የሁለቱም ስለሆነ ቢያረጉ ላይክ ሴቷ ላይ ነው ሞር እንትን የምንሰጠው ኢንፈሳይዝ የምንሰጠው እንጂ ወንዱም እንደዚህ ማድረግ አለበት። then after pregnancy አመጋገቧ መሆን like during pregnancy ማለት ነው like ገና እንዳረገዘች አካባቢ ማለት ነው። እነዚህ ነገሮች እንድትቀጥል ከሐኪሟ ጋር በመነጋገር እና በቂ የሆነ ፕሮቲን ካርቦሃይድሬት እንደዚህ አይነት ነገሮችን ምግብ ውስጥ ማካተት እነዚህ ነገሮች ነው የምመክረው። በጣም ጥሩ። የሚገርምሽ ነገር ዶክ ብዙ ጊዜ እንደዚህ አይነት ነገር ሲነሳ ለሴቶች ብቻ የሚመስላቸዋል እና ወንዶችም ይህ ነገር እንደሚመለከታቸው አያውቁም እና ይህንን አዌርነስም ክሬት ማድረግ አለብን እና በዚህ ላይ ስምትዩ ነገር ይሄ የሁለቱም ሪስፖንሲቢሊቲ ነው። ያው እንዳልኩሽ ቅድም እንዳልኩሽ ነው ሴቶች ላይ ነው ኢንፈሳይዝ የምንሰጠው እንጂ ባይ ዘ ዌይ ልክ ወንዱም የሰውነት ስብ መጠኑ ሲያስተካክል የጡንቻ መጠኑ ሲያስተካክል ጤናውን ሲጠብቅ አሁን የነገርኩሽ ነገሮች ሲያደርጉ there is a sperm quality አለ። በዛ ወይ አይታይም። ብዙ ሰው የአንድ ሰው ስራ ብቻ ነው የሚመስለው፣ ግን ሁለቱም ያንን ማድረጋቸው ለሚመጣውም ለሚፈጠረውም ጽንስም በጣም ለዛም ጤናም በጣም አስተዋጽኦ ያደርጋል። ፕላስ ደግሞ ኢትስ ላይክ ሰፖርቲንግ ሴቷንም እና በጣም ትልቅ ለውጥ ያመጣል። አንድ ላይ አንድ አይነት ላይፍ ስታይል ያላቸው ባልና ሚስት ሲሆኑ ሰክሰስ ሬቱም በጣም ከፍተኛ ነው የሚሆነው ሰፖርት ስለሚደራረጉ ማለት ነው። አይ ቲንክ ባላንስም ሲያደርግ ጥሩ ነው። በጣም በሁለቱም ሳይድ ሲሆን ጥሩ ሪዛልት የሚኖረው ኤግዛክትሊ በሁለት በኩል ሲሆን ኤግዛክትሊ። ዶክተር ወደ ቀጣዩ ጥያቄ ሲሄድ ሴቶች በእርግዝና ወራት በተለይ የመጀመሪያው ጥቂት ወራቶች ላይ የማቅለሽለሽ ስሜት ይሰማቸዋል እና ይህን ነገር እንዴት ነው መቆጣጠር የሚችሉት? ምን አይነት አመጋገቦችን ቢከተሉ ወይም ንጥረ ነገሮችን ቢጠቀሙ ማስተካከል ወይም መቆጣጠር ይችላሉ? የመጀመሪያው ወራት አካባቢ የሚፈጠር ማቅለሽለሽ ማስመለስ በጣም ኮመን የሆነ ነገር ነው። ኦልሞስት ግን ደግሞ ኮመን ሆነ ማለት ኔግሌክትድ መሆን አለበት ማለት አለ። አሁንም ብዙ ጊዜ ኢቭን ሆስፒታላይዝድ እስከመሆን ድረስ ይደርሳሉ እንደዚህ በሚከሰት ጊዜ እና
ቶሎ እንደዛ በሚያስመልሳቸው በሚያቅለሸልሻቸው ጊዜ የሚያደርጉት አክሽኖች ለአውትካሙ በጣም ትልቅ አስተዋጽኦ ያደርጋል ማለት ነውና ብዙ ጊዜ ያው እርጉዝ ሽታ ያለው ነገር አይደል ልክ ሲሸታት ምናምን ነው አይደል እንደዛ ማቅለሽለሽም ማስመለስ የሚኖር ብዙ ጊዜ ምግባቸውን ሽታ ፍሪ የሆነ አሁን ለምሳሌ ትኩስ ሲሆን አይደል ሽታ የሚኖረው ብዙ ጊዜ ቀዝቀዝ ያለ ነገር ብትበላ ብትመገብ እዛው አካባቢው ለምሳሌ ምግብ በሚሰራበት አካባቢ ያለ መሆን ትሪገር የሚያደርግባትን ነገር አውቃ እሱ ነገር ብታስወግድ ትንሽ ቶሎ መመገብ በአንዲ ብዙ ከመመገብ እንደገና ደግሞ ስትራብም ስቲል ማቅለሽለሽ ስለሚኖር ሆዷን ባዶ አለማድረግ ግን ደግሞ ትንሽ ቶሎ መመገብ ለምሳሌ 4-5 ጊዜ በቀን ማለት ነው ሌላው እንደ ጂንጀር ወይም ዝንጅብል የምንለው ጥሩ ይሄ አንቲኤሜቲክ ኢፌክት አለው የማስመለሱን የመቆጣጠር ማለት ነው የማቅለሽለሹን የመቆጣጠር አለ ኢደር መምጠጥ or ደግሞ ሻይዋ ውስጥ ወይም እንደዚህ ነገር ብትከትበት ይጠቅማታል ሌላ ደግሞ እንደዚህ ምግብ አሁን አንዳንዶቹ ምግብ ራሱ አይበላላቸውም ክራከር ነገር የሚያዝ ደረቅ ያለ ነገር እሱ ላይ ስናክ ማድረግ ትችላለች በጣም ስፓይሲ ሆነ ቅባት የበዛበት ነገርም እሱም ትሪገር ስለሚያደርግባት እሱ ነገር ማስወገድ ደረቅ ያለ ነገር ብትመገብ በጣም ይረዳታልና ውሃ መጠጣት የሚወጣው ፍሉድ ስለሆነ እንዳያደክማትም እንዳይጎዳትም በደንብ ሃይድሬት ማድረግ በደንብ ውሃ መጠጣት ከዛ ግን ይሄን ሁሉ አድርጋ ማይቀንስ ከሆነ በጣም ኪሎዋ እየቀነሰ ከመጣ በቀን ብዙ ጊዜ ከሆነ የሚያስመልሳት ዛኔ ቶሎ ወደ ሆስፒታል መሄድ አለባት ይሁን ሊሚት አለው ማለት ነው ሆስፒታል መሄድ ያለባትም ታይም አለ ራስን ኖርማል ይሆናል ማለት ነው ብዙ ጊዜ ጠዋት ላይም ጠዋት ሲነሱ ሊሆን ይችላል ወይ በቀን አንዴም ወይ ሁለቴም ሊሆን ይችላል እንደዛ የሚያደርጋቸው ግን በጣም ፍሪኩዌንት መሆን ከጀመረ ያደከማት ከመጣ እንደገና ደግሞ እንዳልኩሽ ምንም ነገር አልቀመጥላት ካለ ይሄ እንደ ሬድ ፍላግ ስለሆነ ቶሎ ወደ ሆስፒታል መሄድ አለባት ኔግሌክትም መደረግ የለበትም ኮመን ነው ተብሎ እውነት ነው ለዚህ መሆን የለበትም ከዚህ ጋር በተያያዘ ደግሞ ሌላው ጥያቄ ምንድነው ያው አንድ ሴት በእርግዝና ወቅት የተለያዩ የጤና እክሎች ሊያጋጥሟት ይችላሉ ከነዚህ ውስጥ አንዱ ወይ የደም ግፊት መኖር ይችላል የደም መብዛት የጨጓራ በሽታ የሚከሰት ይችላል እና ደግሞ የተለያዩ የዳያቤቲስ አይነቶች አሉና የመጀመሪያውን ደግሞ በዋነኝነት የሚጠቀሰው ያው ጀስቴሽናል ዳያቤቲስ ይባላል ቅድም ከካሜራ ጀርባ እንዳወራነውና እሱን እንዴት ነው መቆጣጠር የምትችለው ኮምፕሊትሊ አቮይድ ማድረግ ይቻላል ወይ ከመጣም ደግሞ እንዴት ነው መቆጣጠር የምችለው እና ዘላቂነት ሳለው ወይ ከእርግዝና በኋላ ሲሄ ነገር ይቀጥላል ወይስ የሚጠፋበትም ጊዜ አለ ብዙ ጊዜ ጀስቴሽናል ዳያቤቲስ እንዴት ነው ሰውነታቸው ኦቨርዌት የሆኑ ኦቢስ የሆኑ ላይ በጣም ኮመን ነው ፕሪቪየስ ሂስትሪ ከነበራቸው ሜቢ ጄኔቲክ ሊሆን ይችላል ብዙ ጊዜ እና በተለይ ደግሞ ሪሌትድ የሆነው ከእንትናቸው ጋር ከሰውነት ክብደታቸው ጋር ሪሌትድ ሊሆን ይችላል እና ኮምፕሊትሊ አቮይደብል ነው ልልሽ አልችልም እንደዛ ልልሽ አልችልም ግን አትሊስት መሞከር አለባቸው ቢፎር ፕሬግናንሲ ያልኩሽ ወራቶች አሉ አይደል ራሳቸው ላይ መስራት ያለባቸው እነዚህ ሪስኮች ለመቀነስ ሪስክ ላይክ ዜሮ ላናደርግ እንችላለን ግን መቀነስ ግን እንችላለን ሪስክ ማለት ነው ስለዚህ ክብደታቸውን ጤናማ የሆነ ያው አንድ እርጉዝ ሴት ክብደት መጨመር አለባት በጤናማ መንገድ ማለት ነው ይለያያል እንደ ክብደትሽ አሁን ለምሳሌ 50 ኪሎ ከቁመትሽ ጋር ማተር ያደርጋል ግን አንድ 40 ኪሎ ሴት እና 60 ኪሎ ሴት መጨመር ያለባት ሜቢ ሊለያይ ይችላል ገባው ያቺኛው አትሊስት ከ12 ኪሎ ምናምን ይባል ሪኮመንድ ይደረጋል አይ ቲንክ ከ8 ከዛም ያንስ ይችላል ብቻ ከዶክተራቸው ጋር እየተነጋገሩ ነው ያም ኪሎ መሆን ያለበትና አንዳንድ ሰው በጣም በእርግዝና ጊዜ ለሁለት ነው የምትበይው ምናምን እየተባለ በጣም ፊድ ያደርጋሉ ምናምን ከዛ በጣም እንዲጨምሩ ይችላሉ ኤክሰስ የሆነ ዌት ማለት ነው ሜቢ 20 ከዛ በላይ የሚጨምሩ ሊኖር ይችላሉ ባይተወይ በዛን ጊዜ ግን ዴር አት ሃይ ሪስክ ኦፍ እነዚህ ኮምፕሊኬሽኖች ደም ግፊት ስኳር ምናምን ማለት ነውና አቮይድ ማድረግ የሚችሉት አመጋገባቸውን እንቅስቃሴ ማድረግ በጤናማ መንገድ ለመጨመር መሞከር ነው ከሆነ በኋላ ደግሞ ቅርብ የሆነ የሐኪም ክትትል ደግሞ ያስፈልጋቸዋል አመጋገባቸውን ይዛኔ ማስተካከል የደም ስኳራቸውን ስፓይክ የሚያደርጉ ነገሮችን መቀነስ ሆል ግሬን የምንላቸው ያልተፈተጉ እህሎች አሉ አይደል እነሱ ላይ
ሞር ዲፔንድ ማድረግ፣ ፕሮሰስድ ፉድ መቀነስ፣ ፕሮቲን በምግባቸው ላይ እንደዚህ ቬጂቴብል ማድረግ፣ አመጋገባቸው ላይ ፎከስ ቢያደርጉ ለዚህኛው ኦቨርኦል ጤናን ይጠቅማቸዋል። በጣም ደስ ይላል። ያው ተመልካቾቻችን ከዚህ ብዙ ነገር እንደሚማሩ እንጠብቃለን። ዳኪ አሁን እስኪ ወደ አካል ብቃት እንቅስቃሴ እንግባ። ያው በዚህም ያው ዳኪ በጣም ፕሮፌሽናል እንደሆንሽ የምናውቃለን። አንዲት ሴት ከእርግዝና በፊት ያው ኤክሰርሳይዝ ማድረግ አለባት የሚባል ሀሳብ አለ። ያው ጤናዋን ለመጠበቅ የሚጠቅም ነው እና ምን አይነት ኤክሰርሳይዞች ማድረግ አለባት ከእርግዝና በፊት? በእርግዝና ወቅት ኤክሰርሳይዝ መስራት አለባት? ከዚ አሁን ውጭ ሀገር ላይ ስንመለከታቸው እርጉዝም ሆኖ የተለያዩ ኤክሰርሳይዞችን ይሰራሉ እና እኔም አይቻቸው መገረምባቸዋለሁ። ዌይት ሊፍት ሲያደርጉ እንዴ እርጉዝና እንዴት ነው የምትችለው የሚል አስተሳሰብ እኔ ላይ ይመጣልና እሱን ሀሳብ እንዴት ነው የምታየው ዳኪ? እንደዛ ማድረግ አለባቸው ወይ? በእርግዝና ወቅት ስፖርት መስራት አለባቸው? ከእርግዝና ወቅትስ በኋላ ስፖርት ተገቢ ነው ወይስ እረፍት ቢያደርጉ ይመከራል የሚለውን ነገር ብናየው ጥሩ ነው። እሺ ከእርግዝና በፊት ያው ሴትም ወንድም ነው መስራት ያለበት ማለት ነው። ለአጠቃላይ ጤናና ለይሄ ሎንጄቪቲ ኳሊቲ የሆነ እድሜያቸው ማለት አሁን እድሜያቸው ከገፋም በኋላ የሆነ ተደጋግፈሽ ሰው አንስቶሽ መሆን የለበትም። ዩሲ ላይክ በደንብ ቀልጣፋ መሆን ምናምን ነገር ነውና በቃ አክቲቭ መሆን አክቲቭ ኤጂንግ እንለዋለን። እንደዛ ነው መሆን ያለበት እና አሁን ምሰሪው ነገር ነው። የአሁኑ ኢንቨስትመንት ነው በኋላ ፔኦፍ የሚያደርግሽ ማለት ነው። ስለዚህ አሁን ላይ ሰው ያው ብዙ ጊዜ ኤስቴቲክ ዋይዝ ነው የሚያየው። ሰው ላይክ ሰውነት ለማማር ወይ ሰርጋቸው ደርሶ በቃ ይሆናል ሾርት ተርም ምናምን ግን ላይክ ርቀው ካዩት በጣም ብዙ ጥቅም ነው ያለው ማለት ነው። እና አንደኛው ያው በእርግዝና ጊዜ ዝግጅት ማድረግ አለባቸው ብለናል። ሰርተው የማያውቁ ከሆነ በትንሽ መጀመር ነው። ጤናው ላይ ተቀመጣል። አትሊስት አንድ ሰው በሳምንት 150 ሚኒት አክቲቭ መሆን አለበት የሚል ማለት ነው። በየቀኑ 30 ደቂቃ ማድረግሽ መከፋፈል ትችላለሽ። ብቻ በሳምንት 150 ደቂቃ አክቲቭ እንድትሆኚ ካርዲዮ ነገሮች ላይ ሜቢ ዎኪንግ ሊሆን ይችላል ምናምን። እንደዚህ ስታንዳርድ የተቀመጠ ነገር አለ። ከሱ መጀመር ይችላሉ። አሁን አንድ ሰው እንደመጣ ያንን ክብደት አንሳ ምናምን አትዩም፣ በአንዴ አትዩም። ከእርግዝና አሁን እንደዛ በፊት ከመጡ ማንም ሰው አንቺን ብትገቢ መጀመሪያ የምትባዩ ወክ አድርጊ። ከዛ ቦዲ ዌይት ላይክ እኔ ኮች ሳደርግ በጣም ፋውንዴሽን ነው ብዬ የማምነው ፎርም ነው። መተሽ ምንም ያህል ኪሎ ብታነሺ ፎርምሽ ትክክል ካልሆነ ወደ ኢንጁሪ ነው የሚያጋለጥሽ ማለት ነው። ስለዚህ ፎርምሽ በቦዲ ዌይትሽ አሁን ለምሳሌ ስኳት ስትሰሪ ቁጭ ብድግ ሰውነትሽን ተጠቅመሽ እንዴት ነው ፎርምሽ ትክክለኛ ፎርም ይዘሽ ነው። ፋውንዴሽን ላይ ነው የመጀመሪያው ወር የሚሰራው። እኔም ትሬን ሳደርግ እንደዛ ነው፣ ፋውንዴሽናቸው ላይ ነው የምንሰራው። ከዛ በኋላ ዋቴቨር ላይክ እንደ ጥንካሬያቸው መጠን ክብደቱን እየጨመረን ስንመጣ በቃ ኢንጁሪ ሬታቸው ይቀንሳል። ምንፈልገው ቦታ ላይ መስል ቢልድ ያደርጋሉ። በቃ ምንፈልገውን አውትካም እናገኛለን ማለት ነው። ካርዲዮና ስትሬንግዝ ትሬኒንግ ኢትስ አ መስት። በቃ ልክ ኤክሰርሳይዝ ሲጀምሩ ሞቢሊቲ ሰው መስራት ይችላል፣ የተለያየ ጥቅም ስላለው ማለት ነው። እነዚህ ነገሮች ሶስቱን አቀነባብረው መስራት ይችላሉ። እንደ ጅማሬ እንዳልኩሽ በትንሽ ከዛ በየሳምንቱ ኢቭን ሲጨመር በጣም በትንሽ አሁን ዛሬ 20 ሚኒትስ ወርክአውት አደረግሽ እንበል፣ ኔክስት ዊክ ሜቢ 25 ሚኒትስ ታደርጋለሽ። ዛሬ በቦዲ ዌት ከሰራሽ የዛሬ 2 ሳምንት 2.5 ኬጂ ትይዣለሽ። ቀስ በቀስ ነው የሚጨመረው ማለት ነው። ስለ በእርግዝና ጊዜ ደግሞ የሚለው እዚህ በጣም ትልቅ ሚስኮንሰፕሽን በቃ ይሄንን ክሊር በሁሉም ቦታ ነው የምናገረው ማለት ነው። አብዛኛውን ሴት አይተሽ ከሆነ ሶሻል ሚዲያ ላይ እርጉዞና ስትሰራ ከታየች ልጁን ልትገይ ነው እንዴ ላይ ጭራሽ ሼም ነው የምትደረገው ማለት ነው። ላይ እንዳትወጣ መልሳ ጂም ውስጥም አሁን ደግሞ በጣም እያደገ ነው የፊትነስ ኢንዱስትሪያችን ማለት ነውና ድሮ ግን ምንድነው የምትሰሪው ነገር እንኳን እርጉዞና ሴት ሆነሽ ዌት ሴክሽን ኤሪያ ላይ ስትሆኚ ላይክ ምንድነው የምትጋፊ ነገር ነው የሚመስለው ማለት ነው። አሁን ግን አይ ቲንክ ሰው ኤዱኬትድ እየሆነ ነው ምናምን ጥሩ ነው። ግን እርጉዝ ሴት አሁን የነገርኩሽን ካርዲዮን ኤሮቢኩን ዊዝ ስትሬንግዝ ትሬኒንግ አድርጋ መስራት አለባት። ሬስት ራሱ ካደረገች አክቲቭ ሬስት ነው መሆን ያለበት፣ እንቅስቃሴ ማድረግ አለባት። ብዙዎች አሁን ክፍለ ሀገር አካባቢ ለምንድን ነው ላይክ ሜቢ አይተን ላይክ ዳታ ላይኖረን ይችላል፣ ግን ይሄ ሲወልዱ ያለው ሁኔታ ምናምን
ብዙ ጊዜ ጠንካሮች ናቸው፣ ቶሎ ነው ሪከቨር የሚያደርጉት ምናምን ነገር። ምክንያቱም እዛ ስፖርት ላይ እንችላል፣ ግን በጣም እንቅስቃሴ ያደርጋሉ። እርጉዞ ነው ስንት ነገር ተሸክመው ነው የሚዞሩት። ልክ እዚህ ሲመጣ ያው በቃ ገብተሽ ስፖርት ስለሰራሽ ነው እንጂ አክቲቪቲ ከድሮ ጀምሮ የነበረ ነገር ነው። እዛም ብታይ ማለት ነው ሲወልዱ ቶሎ ነው ጠንክረው የሚነሱት። በእርግዝና ጊዜ እንቅስቃሴ በጣም ብዙ ጥቅም ያለው። እኔ ይሄን ኢንፈሳይዝ አድርጌ በቃ አውርቼ አልጠግብም ልልሽ ፈልጌ ነው። በዛን ጊዜ አሁን የነገርኩሽ ደም ግፊት፣ ስኳር፣ እነዚህ ሁሉ ነገር ከመከላከል ጀምሮ እናትየዋን ልክ ስትወልድ ሊመጣ የሚችሉ ሆርሞናል ሙድ ስዊንጎች ሊኖሩ ይችላሉ። በእርግዝና ጊዜ ራሱ በጣም ሙድ ስዊንግ ሊኖር ይችላል። እሱን ስቴብላይዝ ያደርግላታል። ፖስትፓርተም ዲፕሬሽን ሲባል ሰምተሽ ታውቂያለሽ? ብሉስ ምናምን፣ እነዚህንም ፕሬቨንት የማድረግ ፕሮባቢሊቲ አለው። ቶሎ ነው የምትነሳው፣ ሪከቨር ቶሎ ነው የምታደርገው ከወለደሽ በኋላ። የራስ ኮንፊደንስ የሚሰጥሽ አለ። ዩ ቢ ኮምፒተንት ኢነፍ ገባሻ? በጣም ብዙ ጥቅም ነው ያለው እና እርጉዝ ሆና ከሆነ የመጀመሪያ ጊዜ የጀመረችው ስፖርቱን ፕሮፌሽናል ሰው ባለበት ነው ያው እኔ የምመክረው። ሁለቱንም ቢሆን ግን በትንሽ እንድትጀምር በሰውነቷ ብቻ መጀመሪያ። ሞዲፊኬሽኖች ይኖራሉ ኦፍኮርስ፣ እንደ እርጉዝ እንዳልሆነችው ሴት አይደለም የምናሰራት ማለት ነው። የተለያዩ ሞዲፊኬሽን አሁን ስኳት እሷንም ላሰራት እችላለሁ፣ ግን በምንድን ነው ታች ቁጭ ብለሽ ተነሽ ላልል ይችላል። ወንበር አስቀምጥላታለሁ፣ ወንበሩን የነካች መነሳት። ምንድነው ታርጌት ማድረግ የምፈልገው መስል፣ ከዛ ደግሞ በምን ወይ ሞዲፋይ ላርግላት ተብሎ ይከፋፈላልና ትሬነሩ ትልቅ ሪስፖንሲቢሊቲ ያለበት ማለት ነውና እንዲሁም በዚሁ ማስተላለፍ የምፈልገው ትሬነሮች በጣም ይሄንን ነገር ሪስፖንሲቢሊቲ ያለባቸው አዌርነሱን መፍጠር ላይ ምናምን ላይ ማለት ነውና ማሻሻል ይሄንን ሳይዱን የእናቶችን ሳይድ ላይ ማለት ነውና መሰራት አለበት። ሁለቱም መስራት አለባቸው ነው። በጣም ጥሩ። ይሄን ብዙ ነገሮችን ክሊር ያደርገ ይመስለኛል። እኔንም በተወሰነ መልኩ አስተሳሰብን ቀይሮታል። ከዚህ ያው ቅድም እንዳልኩሽ ነው ሳይም በእርግዝና ወቅት ላይ ሲሰሩ አይጎዳቸውም እንዲህ ምናምን ብዬ ጥያቄ አነሳው ነበርና በተወሰነ መልኩ እኔ እንትን ብያለሁ፣ አክሴፕት አድርጌያለሁ እና ያው ተመልካቾቻችንም ይሄንን እንደሚያው ተስፋ አደርጋለሁ። ያ ደግሞ ዶክ በእርግዝና ጊዜ ብዙ የተለያዩ ይሄ የመገጣጠሚያ አካላት መድከም አለ፣ የወገብ ህመም፣ እነዚህ አሉና እነዚህን በስፖርት ማስተካከል ይቻላል? ፊትነስ በመስራት አዎ ማሻሻል ይቻላል። እንዳልኩሽ ነው። አሁን ኤክሰርሳይሶቹ ሞዲፋይ ልናደርግላቸው እንችላለን። ከኢቭን ማለት ነው ኤሊት የሆኑ አትሌቶች ራሱ እርግዝና ጊዜ ሲሰሩ ክብደት ሜቢ አሻሽለው ይሆናል ማለት በዛም ነበራቸው ፔስ አይደለም ሊራመዱ የሚችሉት፣ የተወሰነ ያህል ሞዲፊኬሽን ይኖራል እና ምክንያቱም ሴት በምታደርግ ጊዜ የተለያየ ፊዚዮሎጂካል ቼንጅ አለ ከመገጣጠሚያ አንስቶ ምናምን በጣም ብዙ ነገር እና እሱን ታሳቢ በማድረግ ነው። አንደኛ እርጉዝ ሴቶች ከሚያስተናግዱት ህመምን በዩ አንደኛው የወገብ ህመም ነው። አብዛኛውን አይደል ብዙ ጊዜ የምንሰማው የወገብ ህመም፣ እግር ማበጥ፣ ድካም፣ ሙድ ስዊንግ እነዚህ ነገሮች ናቸውና የወገብ ህመም ላይ ምክንያቱም የምትሸከመው አካል አለ። ቀጥታ እንኳን እንደዚህ አዙረሽ ብታይ አጌንስት እንትን ነው አይደል የሚሆነው ወገቧ ላይ ኢቭን ማለት ነው። ይህንን ኮምፐንሴት ለማድረግ አወር ቦዲ በጣም ይገርምሻል እንዴት እንትን እንደሚል ኮምፐንሴት ለማድረግ ሃይፐር ኤክስቴንድ ታደርጋለሽ ማለት ነው። ኢትስ ላይክ ዘ ቦዲዝ ሜካኒዝሙ ነው ይህንን ለማቻቻል ማለት ነው። ሶ የዚህን ጊዜ በጣም ህመም ይኖረዋል ሃይፐር ኤክስቴንድ ስታደርግ ጀርባዋ ላይ ማለት ነው። ስለዚህ የአፕር ጀርባዋን ካጠነከርንላትና መቀመጫና እግሯን ከጠነከረላት ወይቱን ከጀርባዋ መቀነስ ይቻላል ማለት ነው። ሶ ጀርባሽ ሲጠነክር መቀመጫሽ ግሉትሽ አካባቢ ይሄ ሲጠነክር ወይቱን ይሸከምልሻል ማለት ነው። ጠንካራ ጀርባና እግር ሲኖርሽ እነዚህን ነገሮች ትሬን ካደረገች ባክፔኗ በጣም የሚሻሻልላት ክላይንቶችን ነበሩኝ እኔ ማሰራቸውና በጣም ትልቅ ዲፍረንስ አይተውበታል ይሄንን ማለት ነው። አጋጣሚ እንዲያውም ቴስቲሞኒዎች ካሉሽ ከክላይንቶች እንደወጣ የሽባቸው ካሉ ብታጫውቺኝ ደስ ይለኛል። እሺ አንድ ማረሳት አለች በጣም ጎበዝ ክላይንት ነበረችኝ እና ያው አይደክምም አይደለም የተለያዩ እንዳነገርኩሽ እርግዝና ይዟቸው የሚመጡ ቼንጆች አሉ ግን በቃ ሽወሶ ዴዲኬትድ ይህንን ነገር ለማሻሻል ማለት ነውና በጣም ጎበዝ ናት።
በጣም ቢፎር ፕሬግነንሲ ትሰራ ነበረ፣ ግን በጣም ጎበዝ ናት። በቃ ምሰጣትን በስነ ስርዓት ትሰራለች። እንቅልፏንም በምላት መሰረት ነበር የምትሄደውና በጥሩ ሁኔታ በጣም ሳያስቸግራት ዴሊቨሪው በጣም በጥሩ ሁኔታ ሄዶ ተገላግላለች በሰላም። አንድም ክላይንት ነበረች እንደም እሷ ደም ግፊትም ስኳርም ነበረባት ስትመጣ ማለት ነው። እና በጣም አሳስቧት ነው ላይክ ጽንሱ ላይ የሚኖረው ችግር ስለሚኖር ይሄን አስተካኪ ተብላን የመጣችው። ጤና አንድ ላይ እየሰራን ደም ግፊቷን ስኳሯ ተስተካከለላት። እሷም እርጉዞና በጥሩ ዴሊቨሪ አድርጋ አሁን እንደውም እንትን ብላለች። በጣም ደስ የሚል በጣም ደስ የሚል እና በጣም እና ይሄ ሰው ይሄን ሁሉ ነገር ቢያውቀው እንደውም ዛሬውኑ ካልጀመርኩ ነበር የሚለው ማለት ነው። እና የጀርባውን አሁን እንደዚህ እንዳልኩሽ ነው። እግራቸውንም እንቅስቃሴ ሲያደርጉ ይሄ ሊምፋቲክ ፍሎውን ሰርኩሌሽኑን ለማሻሻል ስለሚረዳቸው እንቅስቃሴ ስታረጊ ኢንዶርፊን አለ የሚመነጭ ሆርሞን፣ የደስታ ሆርሞኖች አሉ። እነሱ ሙድሽን ያስተካክላሉ። ኢቭን ሰው ይላላ ላይክ ኤክሰርሳይዝ አድርጌ ታጥቤ ስወጣ ደስ የሚል ስሜት ማለት አክቲቭ የመሆን ስሜት አለ ማለት አዎ ሃፒ ሆርሞንስ በቃ ኮኔክትድ ስለሆነ ነውና እንደዛ አለ እና በጣም የማሻሻል ፕሮባቢሊቲ እና እንትን አለው። ከፊትነስ ጋር በተያያዘ ዶክ አቮይድ ማድረግ ያለባቸው እንቅስቃሴዎችስ ምንድን ናቸው በእርግዝና ወቅት? ቅድም እንዳልኩሽ ነው ከሰው ሰው ይለያያል። ግን ኤኒቲንግ ለመውደቅ ሪስክ ካለው እሱ ነገር አቮይድ ማድረግ አለባት። ልትችለው ትችላለች። አሁን ለምሳሌ ቦክስ ጃምፕ ብለሽ ልትዘል ትችላለች። ግን መዝለል መቻሏ ሳይሆን ለመውደቅ ግን ፕሮባቢሊቲ አለው። እነዚህ ነገሮች ዝላይ፣ በጣም ስፕሪንት፣ እነዚህ ነገሮችን ብትቀንስ እና አቮይድ ብታደርግ እመክራለሁ። ሌላው ከሜቢ ይሄ ወሯ እየጨመረ በሚመጣ ጊዜ 6 ወርም 7 ወርም ሆዷ በጣም እየገፋ ይመጣል። እንደሚባለው በጎን ተኙ ነው አይደል? የራሱ ትርጉም ስላለው የራሱ ምክንያትም ስላለው ነው እና በደንብ ደም ፍሎ ወደ ልጁ እንዳይደርስ ይከላከላል። በጀርባ ስትተኝ ኮምፕረስ የሚያደርጋቸው የደም ቅዳ ደም መልስ ስላሉ እነዚህ አርተሪዎች እና ቬኖች ስላሉ ማለት ነው። በጀርባ የሚተኝ ኤክሰርሳይዝ ባታደርግ ይመከራል። ራሷን እያዳመጠች ብትሰራ። አሁን 2 እርጉዝ ሴቶች አንድ አይነት ፕሮግራም ባደረግላቸው ለሱ ምላሽ የሚሰጡኝ is different based on their የድሮ ሂስትሪያቸው ሊሆን ይችላል፣ የሰውነት ኮምፖዚሽን ናቸው። ብዙ ነገር ማተር ስለሚያደርግ አንድ ይሰራ። በተለይ ደግሞ ሰው የሚሳሳተው ወይ ዩቲዩብ ላይ እና ያን ሁሉ ለመስራት ይታገላል እና ኤግዛክት ራሱ ለመድገም ኤግዛክትሊ ፐርሰናል የሆነ ነገር ነው የሚያስፈልገው። እንደዚህ ሜዲካል ኮንዲሽን ያለው ነገር ፐርሰናል ትሬኒንግ ነው የሚፈልገው። ናት ግሩፕ ነገሮችም አይደለም ወይ ያዩትን ነገር መድገም አይደለም። ምክንያቱም እኔ አንቺ እንለያያለን በተለያየ ምክንያት እና እንደዛ ባያረጉ ጥሩ ነው። ያዩትን ነገር ራሳቸውን ማዳመጥ፣ ትንፋሽ እያጠረኝ ነው ወይ፣ ምን እየተሰማኝ ነው፣ እያዞረኝ ነው ወይ የሚለውን በጣም ሙቀት ያለበት ቦታ ላለመስራት መሞከር ራሳቸውን። ምክንያቱም ላይክ ቴምፕሬቸር ሬጉሌት የምታደርግበት ወይ ይለያል ከእርግዝና በኋላ እና ኦቨርሂት ደግሞ እንትን እንዳይሆን ራሷን ያቀዘቀዘች፣ ራሷን ያዳመጠች፣ የተነፈሰች እንደዚህ አይነት ነገሮችን ብትሰራ እመክራለሁ። እነዚህን አሁን የነገርኩሽን ነገሮች ደግሞ አቮይድ ብታደርግ። ዌይት ግዴታ የድሮም መስራት የለባትም። ድሮ የምትሰራ ከሆነ እያዳመጠች ራሷን ላይተር ዌይት ጀምራ በቀለል ባለ ክብደት ጀምራ ራሷን እያዳመጠች ብትሰራ ብዬ ነው መመክረው። በጣም ደስ ይላል። በጣም ደስ ይላል። በስተመጨረሻ ዶክተር አንድ ጥንዶች ወደ የመውለድ ጉዞ ላይ ያሉ ከሆኑ ወይ ደግሞ በእርግዝና ወቅት ላይ ያሉ ከሆኑ ወደ ዶክተር ወይም ወደ ፊትነስ ወይም ወደ ዳይቲሽን ሊሄዱ ይችላሉ እና እዚህ ጋር ሲሄዱ ደግሞ ከተለመደው ያመጋገባቸው ቀየር እንዲያደርጉ ላይፍ ስታይላቸውን እንዲለውጡ ምክር ይሰጣቸዋል። አስተካክሎ ይህን ይባሉ እና አንዳንዴ ትንሽ እንትን ለማለት ይከብዳቸዋል። ከተለመደው ላይፍ ስታይል ወጥቶ ሌላ አዲስ ነገር ለመልመድ በጣም ይከብዳቸዋል አብዛኞቹ እና እንዴት ነው ይህን ሜንታሊቲ መቀየር የሚችሉት? እንዴት ነው ይህን ነገር አስተካክለው የታዘዘላቸውን ይጠቅማቸዋል የተባሉትን ነገር እንዴት ነው አፕላይ ማድረግ የሚችሉት? እኔ የማምነው አንድ ሰው
ክብደት መቀነስ ፈልግ እንዲሁም አሁን ኤግዛምፕል ነው የምሰጥሽ። አንድ ሰው ክብደት መቀነስ ፈልጋለሁ ብሎ ሲመጣ መጀመሪያ የምጠይቀው ምንድነው ፐርፐዝ ለምን ፈለግ? በቃ ለምን ፈለግ? ዋትስ ዩ ምክንያት ምንድነው? ምክንያትሽ ምንድነው? ወይ መጨመር ፈልጋችሁ ምንድነው ምክንያት? ከሁለት ወር በኋላ የሆነ ነገር አለብኝ ለሱ ብቻ ካለኝ ቀጣይነት የለውም አይውድ ነውና እንዲሁም የምመክራቸው ላይክ ዲፐር ዲግ እንዲያደርጉት ነው ያቺን ፐርፐዝ ሲይዟት ማለት ነው። ከዛ በኋላ ላይፍ ስታይል ነው የሚያደርጉት። ሶ እዚህ የልጅ የመውለድ ጆርኒያቸው ላይ አይ ቲንክ ቢገር ፐርፐዝ ነው ያላቸው ብዬ ነው ማምነው። እንደዚህም ስትራግል ያደርጋሉ ብዬ አላምንም። ምክንያቱም ስላየው ነው ጥንዶች ላይም እናቶች ላይም ስላየው ነው። ልክ እንደዚህ ሰውነታችሁን አስተካክሉ፣ አመጋገባችሁን አስተካክሉ ተብሎ አንድ ላይ የሰራዋቸው ክላይንቶች አሉና በጣም ጉጉት ስላላቸው they would do anything በቃ ምክንያቱም ይሄ ትልቅ ፐርፐዝ ነው የሚይዙት ነገር። ከዛ ደግሞ በዛ ወይ የምታስተምሪያቸው ነገር ነው ማተር የሚያደርገው። ዛሬ ሲሆን ነገም ከ30 ዓመት በኋላ ከልጆቻቸው ጋር እየተሯሯጡ መጫወት እንዳለባቸው ላይክ ተደጋግፈው ሳይሆን እግዚአብሔር ነው ዋናው ህይወታችንን እንትን የሚልን ግን እኛ የራሳችንን ከሰራን በኋላ ነው ከዛ በኋላ በቃ እግዚአብሔር እንዲባርክልን ሆነ ብቻ ሳልፈን የምንሰጠው ማለት ነውና ያንን ነገር ነው ፒክቸር እንዲያደርጉት የማደርገው። ዋትስ ዩር ፐርፐዝ ኢነር ዲግ ሲያደርጉ ለምን ይሄን ነገር ፈለጉት፣ ከዛ ደግሞ ቀጣይነት እንዲኖረው ከዛ ነገር ጋር እንዲያያይዙት ነው የማደርጋቸውና ማንም ሰው ይሄን ነገር ጆርኒ ሲጀምር ካፕሎቹ ማሰብ ያለባቸው ጤናማ የሆነ ኦፍስፕሪንግ ጤናማ የሆነ ልጅ እንዲወልዱ ራሳቸውን በአመጋገብ፣ በእንቅስቃሴ፣ በስትረስ ማኔጅመንት፣ በእንቅልፍ ማስተካከል አለባቸው። ዶክተር ሳምራዊት ስለመጣሽ በጣም ነው የምናመሰግነው። ተመልካቾቻችንም አንቺ ከለገሽን ምክር ሰምተው ህይወታችሁ ላይ ትልቅ ለውጥ እንደሚያመጡ ተስፋ እናደርጋለን። በጣም ነው የምናመሰግነው። አመሰግናለሁ ስለጠራችሁ አክብራችሁኝ። በጣም ነው የማመሰግነው። ሆፕፉሊ ያወራነውን ነገር ሰምተው ተግባራዊ ያደርጋሉ። ቴንክ ዩ ሶ ማች። እኛ በጣም እናመሰግናለን ዶክተር። እሺ